በረከት ይባላል። የ23 ዓመት ወጣት ነው። ሲወለድ ጀምሮ በተፈጥሮ የአከርካሪ ክፍተት ችግር ህመም ተጠቂ ነው። ይህ ህመም ሽንትንና አይን ምድር መቆጣጠር የማያስችል ህመም ነው። ወንድማችን በረከት ከሕፃንነቱ ጀምሮ የዚህ ችግር ሰለባ ነው። ይህን ችግር ለመቅረፍ ብዙ ህክምናዎችን ቢያረግም ከችግሩ ገላግሎ እረፍት የሚሰጠው ህክምና እስካሁን ዓለም ላይ ስለሌለ ከዚህ ህመም ጋር መታገልን አማራጭ የሌለው የህይወት ጉዞ አድርጎ ወሰደው። የዛሬ 7 ወር አካባቢ በኢቢኤስ የቴሌቪዥን ጣቢያ 2030 በሚባለው ፕሮግራም ላይ ቀርቦ ይህንን ችግር እየተቋቋመ ያለው በዳይፐር መሆኑን ገልጾ የዳይፐር ድጋፍ እንዲደረግለት በመላው ዓለም የሚገኙ ደጋግ ልብ ያላቸው ኢትዮጵያውያን ጠይቆ ነበር። የወገኔ ችግር የኔም ችግር ነው የሚሉ ቀና ደጋግ ልብ ያላቸው ኢትዮጵያውያን የዳይፐር ችግሩን ለመቅረፍ ተረባርበው $25,000 አሰባስበውለት ነበር። ከሱ በተጨማሪ ዳይፐር ገዝተው የላኩለት አሁን ላይ ቃል በቃል አንድ ክፍል ቤት ሙሉ ዳይፐር እንዳለው ይናገራል። በረከት በቀለ የዛሬ 8 ወር አካባቢ ይህ ችግር እንዳለበት በቲክቶክ ከመናገሩ በኋላ በወሩ ነበረ ኢቢኤስ ቴሌቪዥን ያቀረበው። የዛሬ የነርሲንግ ጎበዝ ተማሪ እንደሆነና ዝቅተኛ ውጤት ኤ ሲሆን ከፍተኛ ውጤት ደግሞ ኤ+ እንደሆነ ተናግሮ እንደነበር ይታወሳል። ትላንትና በድጋሚ ትምህርቱን ጨርሶ በመመረቁ ከ7 ወር በኋላ በኢቢኤስ ቴሌቪዥን ቀርቦ በረከት በቀለ 3.99 ውጤት በማምጣት በከፍተኛ ማዕረግ የዋንጫ ተሸላሚ ሆኖ ትምህርቱን አጠናቋል። በኢቢኤስ ጋዜጠኛ ከዛሬ 7 ወር በፊት በኢቢኤስ ቴሌቪዥን ከቀረብክ በኋላ የሰው ግብረ መልስ እንዴት አገኘከው ሲለው ከምጠብቀው በላይ ሰዎች አበረታተውኛል፣ ረድተውኛል፣ ለሁሉም ኢትዮጵያዊ ከልብ የመነጨ ምስጋናን አቀርባለሁ ብሎ እየተናገረ ያለ ሳይጨርስ ጋዜጠኛው እኔም አንዳንድ ኮሜንቶችን አይቼ ነበር፣ እባክህን አግብቼህ እየተንከባከብኩህ ላኑርህ የሚሉ ብዙ የሴቶች ኮሜንት አይቻለው ሲለው ሳቅ ብሎ አዎ ኢንቦክስም እየመጡ የሚያወሩኝና ፍቅራቸውን የሚገልጹልኝ ሴቶች ነበሩ፣ ነገር ግን አመሰግናለሁ እያልኩኝ ብሎክ ነበር የማረጋቸው አለ። ቀጥሎም እኔ ሶሻል ሚዲያ ላይ ሳልወጣ ህመሜን ተናግሬ ሰው ሳያዝንልኝ ሳያቀኝ በፊት ሁሉም ነገሬን አውቃ በችግሬ ጊዜያቶች ያራቀችኝና የምወዳት ፍቅረኛ አለችኝ። ስለዚህ ከሌሎች ሴቶች የሚመጡልኝን የፍቅር ጥያቄዎች አልቀበልም ብሏል። እውነት ነው። በረከት በዚህ ጥቅም እንጂ ፍቅር የለም በሚባልበት ዘመን ከበረዶ የነጻ ልብ ይዛ ከዜሮ ጀምሮ ያፈቀረችህን ሴት ማስቀየም ቀርቶ ያለ የሌለህን ኃይል አውጥቶ አመስግኖ አፍቅሮ አስደስቶ ማብቃት ራሱ አይበቃምና ፍቅረኛህን ጠበቅ አርገ ያዝ፣ ፈጣሪ ሳይደግስ አይጣላም ይባላልና ምርጧን ሴት መርጦ ነው የሰጠህ። ለዚህ ሴት ነው በወድሽ አልሰለችም ማለት ያለብህ።